ስለ ልጆች የአሳ ዘይት ብዙ ጥቅሞች ብዙ ነገር ሰምታችኋል። ዛሬ ከጥቅሞቹ ወጣ ብለን ብዙ ወላጆች ስለ አሳ ዘይት የሚጠይቁትን ጥያቄዎች እመልስላችኋለሁ። ሰብስክራይብ እያደረጋችሁ ተከታተሉን። እንዲሁም ቪዲዮን ከወደዳችሁት ላይክ እና ሼር አድርጉልን። የአሳ ዘይት በውስጡ ኦሜጋ 3 ፋቲ አሲድ የያዘ ሲሆን ኦሜጋ 3 ፋቲ አሲድ ደግሞ የተለያዩ አይነቶች አሉት። ከዛ ውስጥ ለልጆች የአይምሮና አካላዊ እድገት እንዲሁም የአይናቸው ጤንነት የሚያስፈልጋቸው DHA የሚባለው ነው። ልጆች DHA ወይም ኦሜጋ 3 ፋቲ አሲድ ከስንት ዓመታቸው ወይም ከስንት ወራት ጀምሮ የሚያስፈልጋቸው ይመስላችኋል? DHA ልጆች በማህፀን እያሉ ጀምሮ ያስፈልጋቸዋል። ለዛም ነው አሁን ብዙ ፕሪናታል ቫይታሚኖች በDHA የበለጸጉ ተደርገው የሚዘጋጁት። ከተወለዱም በኋላ ልጆች ከ6 ወር በፊት ከሚጠቡት ወተት በቂ DHA ማግኘት ይኖርባቸዋል። ህጻናት ከተወለዱ በኋላ 6 ወር እስከሚሞላቸው ድረስ የእናት ጡት ወተት ብቻ የሚወስዱ ከሆነ እናት ጥንቃቄ ማድረግ ይኖርባታል። ከምትመገበው ምግብ ወይም ከምትወስደው ፕሪናታል ወይም ፖስትናታል ቫይታሚን በቂ የሆነ DHA ማግኘቷን እርግጠኛ መሆን አለባት። ምክንያቱም የጡት ወተቷ ውስጥ በቂ DHA መኖር ስላለበት ነው። የዱቄት ወተት ብቻ ለሚወስዱ 6 ወር ላልሞላቸው ህጻናት ደግሞ የዱቄት ወተቱ በውስጡ በቂ DHA እንደያዘ ማረጋገጥ ይኖርብናል። ከ6 ወር በኋላ ምግብ ሲጀምሩ ደግሞ ከምግብ በበቂ ሁኔታ DHA ያገኛሉ ተብሎ ስለማይታሰብ በተለይ ኢትዮጵያ ውስጥ ሁሉም ቦታ ላይ አሳ እንደ ልብ ስለማይገኝ የአሳ ዘይት ለልጆች መስጠት ይመከራል። የአሳ ዘይት የሚይዘውን DHA ከምግብ ለማግኘት ከተፈለገ ትክክለኛው አማራጭ አሳ ነው። ከአሳ ቀጥሎ ደግሞ DHA ከእንቁላል አስኳል ማግኘት ይቻላል። ሌሎች እንደ ተልባ፣ ቺያ ሲድ፣ ዋልነት ደግሞ DHA ሳይሆን ALA የሚባል የኦሜጋ 3 ፋቲ አሲድ አይነት ይይዛሉ። ALA ሰውነት ውስጥ ከገባ በኋላ ወደ DHA የሚቀየር ቢሆንም ከ5% ያነሰው ስለሆነ የሚቀየረው በቂ የሆነ የDHA መገኛ ነው ለማለት ያስቸግራል። ከአሳ ዝርያዎች DHA በብዛት የሚገኝባቸው ሳልመን፣ ማክሬል፣ ሄሪንግ እና ሰርዲን በአንደኝነት ይቀመጣሉ። እነዚህን የአሳ አይነቶች ማግኘት የሚችሉ ለልጆች በሳምንት 1 ወይም 2 ጊዜ ብቻ ማብላት በራሱ በቂ DHAን ይሰጣቸዋል። ማወቅ ያለብን በአንዴ አብዝቶ መስጠት ወይም ሲገኝ በየቀኑ ማብላት በመሃል ማቋረጥ ሳይሆን ተከታታይነት ባለው መልኩ በየሳምንቱ ከ1 እስከ 2 ጊዜ ማብላት አስፈላጊውን ጥቅም እንደሚሰጣቸው ነው። የእንቁላል አስኳልም DHA በውስጡ አለ፣ ነገር ግን በጣም በትንሽ መጠን ነው። ከአሳ በአንድ ጊዜ ከሚመገቡት ልጆች ከ500 እስከ 1000 ሚሊግራም DHA የሚያገኙ ሲሆን አንድ እንቁላል ደግሞ ከ20 እስከ 50 ሚሊግራም DHA ይኖረዋል። ይሄ ማለት አሳን ለመተካት በቀን ከ15 እስከ 20 እንቁላል መመገብ አለባቸው ማለት ነው። ይሄ የማይመስል ቁጥር ነው። የተመጣጠነ ምግብ ውስጥ እንቁላልን ማካተት አስፈላጊ ቢሆንም አስተማማኝ የDHA መገኛ ነው ለማለት ግን አስቸጋሪ ነው። አሳ በደንብ ማግኘት የማይችሉና የአሳ ዘይት መስጠት ለሚፈልጉ ወላጆች ደግሞ የአሳ ዘይት ራሱ ምርቱ ላይ በእድሜያቸው አንጻር በተቀመጠው ልኬት መሰረት መስጠት ይኖርባቸዋል። ከምግብ ጋር ከቁርስ ወይም ከምሳ ጋር ቢሰጣቸውም ይመረጣል። ባዶ ሆዳቸውን ወይም ከመኝታ በፊት መስጠት አይመከርም። ሌላው አማራጭ ደግሞ ቀዝቃዛ ምግብ ላይ አፍስሶ መስጠት ይቻላል። ከዚህ ጋር ተያይዞ ብዙ ወላጆች የሚጠይቁት ሌላው ጥያቄ ለምን ያህል ጊዜ ይሰጣል የሚል ነው። እንደ መድኃኒት ለዚህ ያህል ጊዜ የሚባል ገደብ የለውም። በእድገት ላይ እስካሉ ድረስ ልጆች ሁሌም ያስፈልጋቸዋል። ለልጆች የአሳ ዘይት ስንገዛ አንዱ ቦትል ከ1 እስከ 2 ወር ድረስ ሊበቃ ይችላል። ከሰጠናቸው በኋላ ሲያልቅ ወዲያው ላይገዛም ይችላል። በመሃል የአሳ ዘይት እየወሰዱ ባልሆነበት ጊዜ ከተቻለ አሳ ካልሆነም እንቁላልና ተልባ የመሳሰሉትን በየቀኑ እንዲያገኙ እያደረግን ማቆየት እንችላለን። ይሄ ምንም ችግር አይፈጥርም። ዋናው ማወቅ ያለብን በወራትና በአመታት ጊዜ ውስጥ በተከታታይ ማግኘታቸው ነው። በመሃል በሚፈጠር ክፍተት እድገታቸው ላይ ምንም አይነት ችግር አይፈጠርም። ስለዚህ ከማህፀን ጀምሮ ልጆች DHA እንዲያገኙ በእርግዝና ወቅት እናት ከተቻለ አሳ መመገብ አለባት። ያ ካልሆነም በምትወስደው ፕሪናታል ቫይታሚን ውስጥ በቂ DHA መኖሩን ማረጋገጥ አለባት። ከተወለደ በኋላም እንደዛው በጡት ወተት ውስጥ በቂ DHA እንዲኖር በእርግዝና ወቅት ስትወስደው የነበረውን ፕሪናታል ቫይታሚን መቀጠል ወይም ፖስትናታል ቫይታሚን መውሰድ አለባት።
የዱቄት ወተት ለሚወስዱ ህጻናትም የዱቄት ወተት የያዘውን የዲኤችኤ መጠን አይተን መግዛት እንችላለን። ከ6 ወር በኋላ ምግብ መብላት ሲጀምሩ ደግሞ አሳ የሚገኝበት አካባቢ ያሉ ወላጆች ተከታታይነት ባለው መልኩ በሳምንት አንዴ ወይም 2 ጊዜ ህጻናት ልጆቻቸውን አሳ መመገብ አለባቸው። ያን ማድረግ የማይችሉ ደግሞ የአሳ ዘይት መስጠት ተገቢ ነው ማለት ነው። ከተወለዱ ጀምሮ ትምህርት ቤት እስከሚገቡ ያለው እድሜ ልጆች እድገታቸው በጣም ፈጣን ነው። በዚህ ሰዓት ነው ዲኤችኤ በጣም የሚያስፈልጋቸው። ምክንያቱም ለአንጎልና ሬቲና ለሚባለው የአይን ክፍል በተለየ ሁኔታ ዲኤችኤ እንደ ብሎኬት የሚገነባ ንጥረ ነገር ነው። ከዛ በተጨማሪ የማስታወስ የማገናዘብና ነገሮችን ቶሎ የመረዳት ችሎታቸውን ከፍ ያደርጋል ማለት ነው። ያ ማለት ትምህርት ቤት ከገቡ በኋላ ያለው እድሜ ላይ ዲኤችኤ አያስፈልግም ማለት አይደለም። ዲኤችኤ በየትኛውም እድሜ ያለ ሰው ያስፈልገዋል። አዋቂዎችም እንኳን ለተለያየ ጥቅም እንዲወስዱ ይመከራል። ስለዚህ በዚህ መሰረት ጥቅሙን ተረድተን ልጆች ተከታታይ በሆነ መንገድ ዲኤችኤ እንዲያገኙ ማድረግ አለብን። ስለ አሳ ዘይት በዚህ ቪዲዮ ያልተመለሱላችሁን ጥያቄዎች ኮመንት ላይ አስቀምጡልን። በቀጣይ የአሳ ዘይት ስትገዙ ምን ማየት እንዳለባችሁ ነግራችኋለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑን።